የጌቶች ጌታ ሞት ልጅ ያልቻለ እግዚአብሔር ልጅ ኢየሱስ ዛሬም ብቸኛ አዳኝና መድኃኒት ነው። ያድናል ኢየሱስ ክርስቶስ። መዳን በክርስቶስ ኢየሱስ ነው። ሰላም ይብዛላችሁ ጋርመንት። ይሄ ሰላም ወንጌል ነው። ይሄ ምስራች ድምፅ ነው። መዳን በኢየሱስ ክርስቶስ ነው። የሰው ልጆችን ሁሉ ወክሎ በቀራንዮ መስቀል ላይ እርቃኑን የሞተው የተሰቀለው፣ ይልቁን በሦስተኛው ቀን ከሙታን የተነሳው በክብር ያረገው የነገሥታት ንጉሥ የጌቶች ጌታ ኢየሱስ ክርስቶስ ዛሬም ብቸኛ አዳኝና መድኃኒት ነው። ያድናል ኢየሱስ ጌታ። አሜን። ሴፓራላ ባጋዳላ ለተቀበሉት ሁሉ ይላል መጽሐፍ፣ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። በክርስቶስ ማመን ማለት የእግዚአብሔር ልጅ መሆን ማለት ነው። አሜን። ሼካራ ባዳ ስሙ ይባረክ ኢየሱስ። አሜን። እውነተኛ አፍቃሪ፣ እውነተኛ ወዳጅ፣ ነፍሱን ስለ ወዳጆቹ የሰጠ አሜን። ኢየሱስ ሃሌሉያ። ማን እንደ ኢየሱስ? እሱ ፍቅር ነው። እሱ እውነት ነው። እሱ መንገድ ነው። እሱ ቤዛ ነው። እሱ አዳኝ ነው። አሜን። ኢየሱስ ጌታ ያድናል። በእንጨት የሚሰቀል የተረገመ ነው። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል መጽሐፍ። ዋጀን ኢየሱስ እውነተኛው አዳኝ፣ ከእግዚአብሔር ጋር ያስታረቀን ኢየሱስ። እኛ ለእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ኢየሱስ ክርስቶስ ያድናል። መዳን በክርስቶስ ነው። እንድንበት ዘንድ የሚገባን ከሰማይ በታች ለሰው ልጆች የተሰጠ ስም ሌላ ስም የለም ይላል መጽሐፍ። ኢየሱስ ያድናል። መዳን በክርስቶስ ኢየሱስ ነው። ያድናል እግዚአብሔር ልጅ። ያድናል ኢየሱስ ጌታ። ብቸኛ አዳኝ ኢየሱስ ነው። ሞት ሊይዝ ያልቻለ የተንሳይ ነው። አሜን። ኢየሱስ ያድናል። ብዙ ነገሥታት ከአፈር በታች ናቸው። ኢየሱስ ክርስቶስ ጌታን ሞት ሊይዘው አልቻለም። በሦስተኛው ቀን በትንሣኤ ኃይል ተነስቷል ኢየሱስ። አሜን። ኢየሱስ ያድናል። የትንሣኤ ምስክሮች ነን። የምንሰብክለት ጌታ እሱ የትንሣኤ ንጉሥ ነው። ኢየሱስ ክርስቶስ ያድናል።